አብራርተዋል። ይህን ንግግራቸውን የሰማ አንድ የትግራይ ወጣት የተከበሩ የቀድሞ ፕሬዝዳንት ሆይ የቀድሞ ታጋይ ጌታቸው ሆይ አብይ አህመድን ሳዳም ሁሴንም ሆነ ፑቲን አያድነውም ሲሉኝ የነበረው አብይ አህመድ የትግራይን ህዝብ ከምድረ ገጽ ሊያጠፋ ነውና እንዳትጠፋ ዝመት ብለው የቀሰቀሱኝ በእውቀት አጠር ትንታኔዎች ነበርን ብሎ ቢጠይቅ ልክ ይሆናል። የአቶ ጌታቸው ረዳን የዚያን ሰሞን ትንታኔ እውቀት መር ነው ብላ ልጆቿን ሞታችሁ ትግራይን አድኗት ከአብይ አህመድና ኢሳያስ አፈወርቂ ጦር ሰራዊት ታደጓት ብላ አከታትላ ወደ ጦር ግንባር የላከች አንዲት የትግራይ እናት ወዲ ረዳ ሆይ አንተ ያልከኝን አምኜ ልጆቼን መማገዴ አንተን እውቀት መሰረት አድርገህ ትንታኔ ሰጥተኛል ብዬ ጧሪ ቀባሪ ማጣት ልክ አልነበረም ማለት ነውን? ስትቀሰቅሰን የነበረው በእውቀት የለሽ ማብራሪያህ በእውነት አልቦ ትንታኔ ነበር ማለት ነውን ብላ ብትጠይቅ አልተሳሳተችም። ጌታቸው ረዳ እንዳሉት ጥይት በማይበሳው መኪና ሲኤምሲ ድረስ ተጉዘው በጠባቂ ታጅበው በተብለጨለጨው የአብይ አህመድ ድግስ ላይ ኮንቬንሽን ሴንተር ውስጥ ተገኝተው ለአለቃቸው መወድስ ሲያቀርቡ በአብይ የመደመር መጽሐፍ ላይ ከዚህ በፊት አቃቂር ለማውጣት መሞከራቸው ስህተት እንደነበር ንስሐ ሲገቡ የሰማች አንዲት የሽሬ እንዳስላሴ ተፈናቃይ ከገዳዮችና አፈናቃዮች ጋር መወገንህ የራስህ ምርጫ ነው፣ ያለ እውቀት በመራው ፖለቲካና በሰጠው ትንታኔ እንዲፈናቀል ስላደረክበት ኃጢአትህስ ንስሐ የምትገባው መቼ ነው ብላ ብትጠይቃቸውም እውነት አላት። እሳቸው ግን ለዚህች ሴትና ወገኖቿ አሊያም እሳቸው በእውቀት አጠር ትንታኔያቸው ምክንያት ስላፈናቀሉትና ፕሬዚዳንትም ታጋይም ሆነው በችግር ስለቀቀሉት ህዝብ ሳይሆን ያለቃቸውን የአብይ አህመድን መጽሐፍ ለአቃቂር ብለው ለማንበብ መሞከራቸው ለጸጸት የሚዳርጋቸው የንስሐ ቃልም የሚያወጡበት ጉዳይ ሆኗል። ለጸጸት የሚዳርጋቸው የንስሐ ቃልም የሚያወጡበት ጉዳይ ሆኗል። መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂር ወሩ ኮሚኒኬት ሳላረግ በተፈጠረው ችግር ምክንያት መደመር ይሉት መፈክር ለሚሊዮኖች እልቂት ምክንያት የሆነ የአብይ አህመድ የጥፋት መዶሻ ቢሆንም በጌታቸው ረዳ ግን አቃቂር ለማውጣት ተብሎ ለመነበብ ሊታጭ የማይገባው ሆኖ እንዲህ ንስሐ የሚገባበት ነው። የነ ፕሌቶን ዘ ሪፐብሊክ ስለማንበባቸው የሚነገርላቸው፣ የነ ማክስ ዌበርን ኢኮኖሚ ኤንድ ሶሳይቲን አገላብጦ ስለማጥናታቸው የሚወራላቸው፣ የቶማስ ሆብስን ትንታኔዎች በቃላቸው ይወጡታል የሚባልላቸው ጌታቸው ረዳ አንድ አብይ አህመድ የተባሉ ሰው 13 ሰዎች የጻፉትን የሚመስልን ባለ 13 ምዕራፍ መጽሐፍ በስማቸው ባስተራጩበት ወቅት አቃቂር ለማውጣት አነበብኩት ብለው ሲጸጸቱ የተመለከተ አንድ የትግራይ ነዋሪ ትልቁ ዳቦ ሊጥ ሆነ የሚልን ተረት ከሰጎባው ቢያወጣ ተሳሳተ አይባልም። የነገሩ መገለባበጥ፣ የሰው መለዋወጥ የዘመኑም ሁኔታ ያስገረመው አንድ የቀድሞ የጌታቸው ረዳ ጓድ ይህንን አድራጎታቸውንና ንግግራቸውን ሲሰማ ራሳቸው በአንድ ወቅት በፌስቡክ ያሰራጩትን የወሎ ግጥም አስታውሶ እንዳላሻ ሜዳ እንደ ወዳኛው ስንቱን ጉዳ ሳየን ዕድሜ ዘልዛለው ብሎ ቢያንጎራጉር ቁዘማው ልክ ነው። ስለ ጉዳዩ ሐሳቡን የጠየቅነው አንድ አስተያየት ሰጪ እንዲህ ይላል። ጌታቸው የአብይን መጽሐፍ እንዲያ ሲያወድሱ ራሱ ጠቅላይ ሚኒስትሩ ይህንን ነገር እኔ ነኝ እንደ የጻፍኩት ብለው ቢደነግጡ አይገርመኝም። እንዳም ሆኖ በእሳቸው ንግግር ብዙዎች እንደ አዲስ ግራ ሲጋቡ ማስተዋል በራሱ ግራ አጋቢ ነው። ዛሬም ጌታቸው ረዳን እንደ ዳንኤል ክብረት ወይም እንደ ሬድዋን ሁሴንና አሊያም እንዳገኘው ተሻገር አድርጎ ለመመልከት የተቸገረ ሰው ብዙ መሆኑም የሚገርም ነው። ጌታቸውን እንደ ሞተ ዘመድ መቁጠር የተሳናቸው አስገራሚዎች በማለት ሐሳቡን አጋርቶናል። ጌታቸው ራሳቸው እንዳመኑት በእውቀት አጠር ትንታኔ ያዋጉትና ያስወጉት ሚሊዮን ሕዝብ ተፈናቅሎና ተገድሎ እሳቸው እንዳማረባቸው ሌላ የግድያ ሰይፍ ከሚስሉት ከአብይ አህመድ ወገን ሆነው ቢታዩ የፖለቲካ አንድ ገጽ ሊሆን ቢችልም ነገሩ ግን በአንድ ወቅት ከኢትዮ ፎረም ጋር በነበራቸው ቆይታ ያነሱትን ሐሳብ የሚያስታውስ ነው። የጣቢያችን የኢትዮ ፎረም የመጀመሪያ እንግዳ የነበሩት የቀድሞ የኢህአዴግ ስራ አስፈጻሚ አባል የህወሓት ከፍተኛ ሹም የቀድሞ ታጋይና በራሳቸው ገለጻ የቀድሞው ዕውቀት አጠር ተንታኝ ጌታቸው ረዳ ከሩዋንዳ አስቀያሚ ታሪክ አንዱን ምሳሌ አንስተው ነበር። በነሐሴ 2011 በሰጡን በዚያ ቃለ ምልልስ አንድ ጓደኛቸውን ዋቢ አድርገው ሲያብራሩ የሁቱና ቱትሲ መሪዎች እርስ በርስ የሚተዋወቁና በጥቅም የተጣሉ ግን ሰው ሁሉ ያጫረሱ ናቸው ብለው ነበር። መበላላት ሲጀመር ሲንኪንግ ሺፕ የሚሉት የሚሰጥም መርከብ ውስጥ መታወቅ አለመታወቅ አይደለም። በነገራችን ላይ አንድ ሐኪም ይመስለኛል ጓደኛዬ ዶክተር የፖለቲካ ይሁን የሕክምና ማስታወስ አቅቶኝ አንድ ነገር የነገረኝ ነው። ማለት ሩዋንዳ ውስጥ ነበረ ያን ግጭት ሲፈጠርና
ሩዋንዳ ውስጥ ግጭት የፈጠሩት ሰዎች መጀመሪያ የሚተዋወቁት ናቸው። ግጭት የፈጠሩት የሚተዋወቁት የሆነ ቢፍ አላቸው የሚጣሉበት የሚተዋወቁ በስልጣን በምናምን የተጋጩ በእንጀራ በምናምን የተጋጩ ሰዎች ናቸው። መጨረሻ የተጋደሉት ቱትሲዎችና ሁቲዎች አይተዋወቁም። መፈክሩ ከተሰማ በኋላ ጥይቱ ከተተኮሰ በኋላ በእነዚህ መጥፎ ሰዎች ሴራ ምክንያት ጥቅማቸው የተነካባቸው ምስኪን ሰዎች እርስ በርስ ይገዳደላሉ። ለነሱ ክብር እነሱ ጭዳ ይሆናሉና እንደዚህ የሚሆንበት ሁኔታ ሳንፈጠር ነው ቶሎ መንቃት ያለበት። ጥቅማቸው በተነካባቸው መጥፎ ሰዎች ምክንያት የሚገዳደሉ ለነሱ ሲሉ ጭዳ የሚሆኑ ያሏቸው የማይተዋወቁ ሰዎች በሚተዋወቁትና በተጠላሉት አብይ አህመድና ጌታቸው ረዳ ምክንያት ሚሊዮን ኢትዮጵያውያን አልቀዋል። በእርግጥ አቶ ጌታቸው አንድ ጓደኛቸውን ዋቢ አድርገው የተናገሩትና ጦርነት ማለት የሚተዋወቁ ግን የተጣሉ ሰዎች የማይተዋወቁ ወጣቶችን የሚያጫርሱበት ነው የሚለው ንግግር ዘብላክ ደቪል ተብሎ የሚጠራው በሁለተኛው ዓለም ጦርነትም የጀርመን አየር ኃይል ባልደረባ የነበረው ኤሪክ ሃርትማን ዝነኛ ንግግር ነው። ንግግሩ የኤሪክም ሆነ